ሰለሞን መጥተዋል። እንግዲህ ኑ እስኪ እንቀበላቸው። እንዴት እንደሚያምሩ ግርማ ሞገሳቸው ለራሱ ወጋሽ ሰሌ ከነ ልጆቻቸው ነው የመጡት። ጤና ይስጥልኝ ጋሽ ነበር እንደምን አለ እንዴ? እርሶም ለራሱ በጣም አምሮቦታል። ሃይ እንዴት ናት? እንዴት ነሽ? እኔ ናት ሰላም ነው? ሃይ ወንድሜ እንዴት ነህ? ደህና ነህ? ወንድም ናስ እንደምን አላችሁ? ደህና ናችሁ? አምሮባችኋል፣ በጣም አምሮባችኋል። እኔ አባት እንደምን አለ? ደህና ነው ወይ? የኔ አባት ግርማ ሞገስ እኮ አይደለ? በጣም ያምራሉ። እንዴት ናችሁ? ደህና ናችሁ? አዎ ነግረውኛል። ታምራላችሁ በጣም የኔ አባት። አረ እንዴ ግርማ ሞገስ እኮ አታውቁም፣ አልገባችሁም? ጋሺ እንግባ ናፒ ያዘው በቃ ማርጋችሁ መኪናው መታለች። በቃ አሁን ሰዓቸው ኖ ጋሽ አሁን እንሂድ እናመጣቸዋለን እኛ ራሳችን። ሲራክ አንተ ይዛቸው እንዳይወጥ ቆይ በለው እዛ። ጋይስ ኖ አንዴ ወደዚህ ጋሼ አረን እንዳይወጥ በዚህ እዚህ ጋር ማነው ያዝ እዛ ጋር ያዘው። ደስ ያለ በጣም ይቀራል እንዴ ያለው መሰለኝ። አረ ናሳ የታባቱ ያምራል በጣም። ስለዚህ ቴንክ ዩ እናመሰግናለን። ወደ አዳራሽ ልጅ ይመጣል ችግር የለም። ያው ገብቷል መከራዬ ነው ግጊ እንዳይወጡሽ ጥሩ እሺ ቦታ አዘጋጅተንላችኋል እዛ ጋር በዚህ ጋር አዎ ተሰፋ ኑ ጋሼ የኔ አባት ፍራፍና ክብራን እንግዶቻችን ለገናኛ ብዙሃን ባለፈራችን አክብራችሁ እዚህ መሃላችን ስለተገኛችሁ እጅግ እናመሰግናለን። ፕሮግራማችንን እንጀምራለን። ውጪ ያሉ እንግዶች ስላሉ ማዘጋጅ ነበር። ባይዞን ሌላ ወንበር ችግር የለውም። ልጆች ኑ ናይ ነበር በዚህ ነው። በዛ ይሻላል። እሺ በጣም ጥሩ ናፒ ዛሬ ቀን ሆኖ ጋሼ ዛሬ ደግሞ ማርያም ነች። አረ እግዚአብሔር የተመሰገነ ይሁን። ማርያም ትልቅ ነች እኮ ማርያም ሁሉም ነገር ኡን ታረጋለች። እኔ በማርያም ከማልኩ ሁሉም ስለቴ ነው የሚደርስልኝ። ምንም አይቀርብኝም። በቃ ሁሉም በጣም እኛ ያሰብነው አይመስልም። እሷ ነች በጣም ነው ሁሌም በቃ እሷ ነች የምታስበው። እግዚአብሔር የተመሰገነ ይሁን። እናሳ እሱ የፈጣሪ እኮ ነው። እውነት ነው። ትክክል ነው። ያባት በጣም ትክክል ነው። ምን ተሰማሁት አሁን እንደዚህ ሁሉ? እንግዲህ አንዳንድ ጊዜ ቃላት ያጥረኛል ይባላል፣ ወይም ደግሞ ከአይምሮ በላይ ነው የሚባለው። እንደሱ ነው የሆነው። አረ በእውነት በጣም ይገርማል። አንዳንድ ህይወት በቃ እንደዚህ ነች። አጋጣሚዎች ደስ ይላል በጣም ናፒ ምድሪቷን ይባርክ እግዚአብሔር። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓልና ደግሞ
ተሜ አፕል ስትሪም ደግሞ ይህንን እያመሰገነ በተለይ ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። because በጣም እውነታ ሆኖ ስለተሰማኝ አንድ ቀን አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላደረጉት አንዱ በጣም ምስጋና ይከልብ ነው። ዛሬ እንግዲህ ከጋሽ ሰለሞን ጋር ተገናኝተናል። አዶናይ መኪና ውስጥ እያላችሁ ቆይታችኋል። በብዙ ነገሮች እንግዲህ አቆይተነዋል እስካሁን ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ ቀኑ ምንድነው ጋሼ? 21 ነው። ማርያም ተአምር ነው። እንግዲህ መኪና ርክክቡም ልናደርግ ነው። ሰርፕራይዝ ልናደርጋቸው ነው። መኪናዋን ግን አይታችኋል? አላያችሁም? መኪና አሁን እሷ ነች አይደለችም? እንጃ አናውቅም ማለት ነው። አሁን ወደ ታች እንወርዳለን። መኪናውም ያዩታል ጋሼ ማለት ነው። እንሂድ እስኪ ወደ ታች እንወርድ። ማመሰግነው የኔ ውድ ተባረክልኝ፣ ደግልኝ። በእውነት በጣም የሚገርም ነው። የሚገርም እንግዲህ አዶናይ ትልቁን ኃላፊነት ተጭኖብሃል። እናሳ እግዚአብሔር ወደፊት ያሳካል። አሜን። እስከ መጨረሻው ተጓዝ የኔ ውድ። እግዚአብሔር ይስጥልኝ። በጣም ተባረክ። አመሰግናለሁ። ቴንክ ዩ ነበር። እንሂድ እስኪ እንሂድ እንያት አቤላ። ቴንክ ዩ ነበር። እንሂድ እስኪ እንሂድ እንያት አቤላ። how you doing my brother? Congratulations. Thank you man. That's my girl. Good to see you. Hi, how you doing? Nice to see you. Say hi, Banana? Hi. How you doing? Okay, በኋላ እሺ እንሂድ ጋሼ we'll be back. Yeah? How you doing brother? Yeah bro. Just kind of show love. We're going to have a dinner here, yeah? Don't leave. Cocktail and shit, yeah. እንደምን ነው የመጣው? አድናቂ ነኝ። ሳልጋዥ ነው ያገኘው ባጋጣሚ ማለት ነው። በጣም ደስ ብሎኛል። አመሰግናለሁ። ሳልጋዥ መጣ ሲሉ በጣም አድናቂ ስለሆንኩኝ መጣሁ። አመሰግናለሁ። ካንተ ጋር ፎቶ መነሳት ትፈልጋለህ? እሺ በኋላ እመጣለሁ። እሺ ከጋሽ ሰለሞን ጋር ስለሆንኩኝ በጣም ነው የምታምሪው ደግሞ በዚህ። እሺ ናፊላ እሺ ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው። ናዚ ግባ አንድ ላይ መስጠት ይቻላል፣ ችግር የለም። መቼም እዚህ ቤተሰብ አለና እዚሁ በቁማችን ምን እንደተሰማቸው ውድ ባለቤቴ ብሏል ወይ ሚስቴ የክፋት ደስታ ነው። እስኪ በእናታችሁ ቁልፉ እንግዲህ ይሄ አለ። በዚህ አይደለም ምን ከፍተው ኤኒዌይስ ግን ያሰለኝ ነው የኔ አባት። እስኪ ነው ላሳያችሁ ሲመከናቸው እስኪ ዋው መኪናዋ እንግዲህ እቺ ትመስላለች ጋሽ። እስኪ አንዴ በር ከፍተን እናስገባቸው። እቺ ዋው ጋሼ እንግዲህ ያው ቁልፏ እቺ ትመስላለች። የሚያጨበጭብ የለም፣ ሁሉም ስልክ ይዟል። የቢዋይዲ ኤሌክትሪክ መኪና አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ እውን ያው ቃል በመግባት ብቻ አይደለም፣ ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ ቢጠፋበት ማስተር ካርድ ነው፣ በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን፣ በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይህንን የምታዩትን የተንጣለለ ሆቴል ደግሞ ዛሬ ከዚህ ስነ ስርዓት በኋላ ደግሞ የኮክቴል ስነ ስርዓትማ ተዘጋጅቶልናል። ኮክቴል ግብዣም ይኖረናል። ስለዚህ ሰሌ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት እንግዲህ። እስኪ ጭብጨባ። ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት እንግዲህ። እስኪ ጭብጨባ ሁላችን።
እስኪ በእናትህ ጋሼ በዚህ የኔ አባት ቢቢ ቢቢ አድርጓት እንግዲህ ቆጥ ኖ ችግር የለውም ከኋላ በዚህ ማመቻቸት ነው። እስኪ ጋሼ አረረረ ቢቢ እናድርጋታለን እስኪ ይኸው ፎከስ ቪዲዮ እናመስግንለት ቪዲዮና ፎቶ እየሰራ ቴንክ ዩ ፎከስ ቴንክ ዩ ሶ ማች አሃ እንዴት ነው ጋሼ ክፈቱላቸው በር ይከፈት ይለስ ክፈቱላቸው እና አስገቧቸው ቅዱሴ ክፈት በር ኖ ልጆች ይታሉ ልጆችም ከኋላ ይግቡ አንዴ ልጓነ ከነሱ ኑ ልጆች በቃ እንዳትልኝ ጋሼ ምንድነው መንጃ ፍቃድ አልወጣም ገና ሲወጣ እንዳታለን ኑ በል ወደ ግብዣችን እንመለሳለን። ደሳላችሁ ልጆች አሪፍ ነው ጋሼ ወደውታል ጋሼ ኑ በል ወደ ኮክቴል ግብዣችን ማናጀሩ ይመሳሰላል ማለኝ ለርሶ አንድ ስጦታ አለኝ እዚህ ጋር ይኸው ሌላ ስጦታ አለኝ ለጋሽ ሰሎሞን እንግዲህ መስጠት እፈልጋለሁ። ጋሼ የኔ አባት እንኩ እስኪ በጭብጨባ አግዙኝ በእናታችሁ። ይከፈት እናግዘት በሎ እስቲ ምን ይመስላል እስኪ ወረደ ተቀምጧል። እናዝሩ እንደዚህ ሳቡት ወረ ላይ ትንሽ ስለሱ ሽልማቱ እናውራበታ እንደዚህ ወደዚህ ሲያብርሽ አንዳንዴ ወደዛ ትንሽ ነገር አውራ ብዬ ነው። ከዛ ስፔስ አድርገው ብዬ ነው። እሺ በጣም የምንወደው ወንድማችን ይሄ ቻሌንጅ እንዲሳካ ትልቅ አስተዋጽኦ ያደረገው እንግዲህ ምንም እንኳን አስጀማሪና ጠንሳሽ አዶናይ ነው። ዛሬ ደግሞ የራሴም ደግሞ ስጦታ አለን እያለ ነው። ስጦታው ምንድነው የሚለውን ወደ ላይ እናሳያችኋለን። ከዛ በፊት ግን የሚለው ነገር አለ። ጋሼ እንግዲህ ስዕል ናችሁ እናንተ የኢትዮጵያ ስዕል